ውዶችዬ እዚህ ጋር ሰላጣዬን አቅርቤያለሁኝ። እዚህ ጋር ደግሞ ሽሮዬን አቅርቤያለሁኝ። በቃ ከዛን ይበላል ማለት ነው። አላሁ አክበር አዛን አለ። ከዛን ይበላል፣ አብረን እንበላለን። በዚህ ስስ እንጀራችን ጋራ ትላላችሁ። እውነት ለእንጀራ ፍትህ ብያለሁ እኔ። ፍትህ ስወዳችሁ ፍትህ አስተካክላችሁ ጋግሩ። በእውነት አስተካክላችሁ ጋግሩ። የሀገራችንን ስም አታስጠፉ። አላሁ አክበር። ለበረከት ውድ የሪሞ ዩቲዩብ ቤተሰቦች እንዴት ናችኋለን? አልሐምዱሊላህ። ዛሬ የምንሰራው የኢትዮጵያ ሰላጣ ነው ማለት ነው። የኢትዮጵያ ሰላጣ ነው የምንሰራው። ሰላጣ በሽሮ ነው የምንሰራው። አብረን እንስራ። ይሄ ውዶችዬ እዚህ ጋር ቲማቲም አዘጋጅቻለሁ፣ እዚህ ጋር ቃሪያ ሸክኛለሁ፣ እዚህ ጋር ደግሞ ቀይ ሽንኩርት፣ እዚህ ጋር አንድ ሎሚ አዘጋጅቻለሁ። እንጨማምርና ከዛ ነው ከዛ እዚህ ጋር አሁን ሎሚ እናፈርጣለን ማለት ነው። ግማሽ ሎሚ ነው ያዘጋጀሁት እኔ፣ ብዙ አለው። ጨው፣ ከዛ ጨው እናደርጋለን። ጨው ይበቃንን ያህል መጥነን እናደርጋለን። ከዛን ኦርጋኖ እንጠቀማለን። እኔ ኦርጋኖ መጠቀም ስላለብኝ እጠቀማለሁ፣ ምክንያቱም ኦርጋኖ ለሰላጣ በጣም አሪፍ ነው። ሪያታይ ስር ከኔን ያኒ ሽታው ይጥማል ማለት ነው። ከዛን ኦኒዮን ዘይቱን እና ማለት ነው ውዶችዬ፣ እኛ እንኳን ማለት ነው ስደት ላይ ያለ ልጆች ችግር የለብንም። ምክንያቱም ለምን ብትሉ እዚህ ጋር የፈለግነው ምግብ እንጠቀማለን። መዲያም የምትጠቀመው ምግብ እንጠቀማለን። ምንም አይነት ችግር የለብንም። ግን ኢትዮጵያ ለሚኖረው ሰው አላህ ያሳያችሁ። ጉዱልኝ አሁን ያቀረብኩትን እንጀራ ማለት ነው። እዩልኝ። ይሄ ምንድን ነው? እንደዚህ አድርጎ አገጋገር እንጀራ ምንድን ነው? ይሄ እንጀራ ነው ሲጀመር? ይሄ እስኪውት በአላህ እስኪውት። ይሄን በምንድን ነው ጥረፍ ያደረጉት? ማለት እንጀራው እንደዛ አስፍታ ስታበቃ እንደገና በፎጣ አንስታው ልበል
ነውስ እንደዚህ ግፍፍ አድርገው ልበል? እንዴት አድርገው ነው? በአላህ ይውልኝ፣ እስኪ ይውልኝ። አረ ፍትህ፣ በእውነት ፍትህ፣ ፍትህ ያስፈልገዋል። ወይኔ ወይኔ፣ የምኑ ዘበን ላይ ነው የደረስነው? ይውልኝ እስኪ። የአሁን እንጀራ አገጋገር እንጀራ ነው። ይውልኝ እስኪ፣ ይውልኝ፣ ይውልኝ፣ ይውልኝ። ይውት፣ ይውት። ይሄ እንደዚህ ወፍራም ነው። እንበላው፣ እንበላው። ይሄንን ደግሞ ምንድን ነው ይሄ ወረዲ። ይሄንን ስትግፍ ይሄ በስሎባት ነው። ሊጡ ስታነሳ ይሄ በስሎባት ነው። ሁለት አይነት ምን ማለት ነው? አረ ፍትህ ለእንጀራ፣ ፍትህ፣ የምሬን ፍትህ ነው። ፍትህ 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 ይገባዋል። ፍትህ። እኔ በጣም ነው ያዘንኩት። በጣም ማለት በቃ ኢትዮጵያ እንደዚህ የቀን ስራ ሰርተው የሚኖሩ ሰዎች እንደዚህ ደግሞ የቀን ስራ ሰርተው የሚኖሩ አንደኛ ደግሞ እንደዚህ እንጨት ተሸክመው እናቶቻችን እስኪዩት፣ እስኪዩት። ይሄንን ገዝተው ነው ወረድ የሚበሉት እንጂ በማንኛውም አቅማቸው ጤፍ ገዝተው ምን ብለው ይበላሉ? እስኪዩት። አሁን ይሄ ምግብ ነው? ይሄ እንጀራ ነው? እስኪዩት፣ እዩት፣ እዩት። እዚህ ጋር እዩት፣ እዚህ ጋር ይሄው። ይሄንን ስትግፍ ማለት ነው የዚህ ሊጡን ስታነሳ ጋግራ የዚህ ሊጡን ስታነሳ የዚህ በስሎባት ማለት ነው እንጂ እንደዚህ ያለ ሁለት አይነት አገጋገር ምን ይሉታል? ምን ይሉታል? ዋይ ኧረ ዘመን ጎበዝ፣ ወዴት እየሄድን ነው? ወዴት እየሄድን ነው? እስኪ እናንተ አይታችሁ ፍረዱ። እኔስ ግራ ገባኝ። እኔስ ችግር የለብኝም ቢያጠግበኝም ባያጠግበኝም ሩዝ አለ፣ እርሜ ለመዳብ፣ በእውነት እርሜ ለመዳብ ሁሉ ነገር አለ። አይ ዶንት ኬር። ዝጋም ሰላጣ አዘጋጅቻለሁ። ምርጥ የሆነ ሰላጣ እንደ ኢትዮጵያ እንጀራ ማባለያ ስለሆነ ዝጋም ሰላጣ አዘጋጅቻለሁ። እዚጋም ሽሮ እየተዘጋጅታለች። አይዋት እንደምታዩት ከሽ ብላ ተዘጋጅታለች። እሷን እበላለሁ፣ ምን ችግር የለም። ግን ማለት ነው ግን ስንት ይሄን ያጧል፣ ስንት። እውነቴን ነው። ለሀገራችን ፍትህ፣ እውነት ለሀገራችን ፍትህ ያስፈልገዋል። እንዴ እኔ እኮ ግራ ገባኝ። ግራ ዋይ ምንድነው እንደዚህ ያለ እንጀራ አገጋገር? ዋይ ፍሮሞየር ማለት ኬት ነው የዚህ አይነት እንደዚህ እንጀራ አገጋገር የመጣው ኬት ነው? አረ ወዴት እየሄድን ነው ጎበዝ? እውነት ፍትህ ለእንጀራ፣ ፍትህ ለእንጀራ። በተለይ እንጀራ እየጋገሩ እያሸጉ ወደ ተለያየ ሀገር የሚልኩ ሰዎች እውነት አስከብሩ፣ ሀገራችንንም ተከበሩ። እናንተም እንዴ እኛም ቢሆን እኮ ሰርተን ነው ብሩን የምናገኘው አይደል እንዴ? አሁን ይሄንን እንጀራ እኔ የገዛሁት ማለት ነው አንድ ዲነር ከ20 ሳንቲም ነው የተገዛው። አንዱ እንጀራ በኢትዮጵያ ሲመነዘር እስከ 470 ዲነር ይሄዳል። እስከ 480 እስከ 500 ድረስ ይሄዳል። አሁን ይሄን 500 ብር ገዝቼ ስበላ ትንሽ አይቀፋችሁም? ትንሽ what is this? ሁለት አይነት እንጀራ ሽኖ አይደል? አረ ጎበዝ ወዴት እየሄድን ነው? አረ ጎበዝ ተው፣ እንተሳሰብ፣ እውነት እንተሳሰብ። ፍትህ ለእንጀራ፣ ፍትህ እባካችሁ፣ ፍትህ ጠይቁ። እኔ ግራ እየገባኝ ነው። ዝቅ ብሎ ለሚኖር ሰው ነው አሁንስ እያሳሰበኝ ያለው ማለት ነው። በጣም እያሳሰበኝ ያለው ዝቅ ብሎ ለሚኖር ሰው። እናማ ውዶችዬ እኔማ ሽሮዬን ልበላ ነው። ኑ እንብላ፣ ኑ እንብላ። መቼም የኑሮ ውድ ስለሆነ እንብላ አላልኳችሁም? ኑ እንብላ። ቢስሚላህ ራህማን ራሂም። እንኳን ብዙም ያው የእንጀራ አፍቃሪም አይደለሁም የሽሮ አፍቃሪ አይደለሁም። ኑ እንብላ። ታጉርሳችሁ። ቢስሚላህ ዋው አሜዚንግ። ኑ እንብላ። ረስቼዋለሁ ኦልሬዲ ጠቅልሎ መጉረሱን ትላላችሁ።